እንግዶችን ወይም የዛሬ ተመራቂዎችን የምናከብራቸው እነሱን አጅበን ሁላችን በዚህ የተገኘነው ባሉበት እንዲቆሙ ጉባኤ በደንብ በጭብጨባ እነሱ ይደግፋል። እንግዲህ ዛሬ እግዚአብሔርን ቅድምም ደግመን ደጋግመን አመስግነናልና ያው ከዚህ በፊት አብዛኞቹ ቄሶች ናቸው፣ ወንጌላውያን ናቸው፣ አገልጋዮች ናቸው። ዛሬ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አንበሪቾ ብላቴ ሲኖዶስ በምዕራብ ባለዋቸው ሰበካ በሲቄ አማርኛ ዲፕሎማ መጽሐፍ ቅዱስ ትምህርታቸውን አጠናቀው መመረቃቸው ነው የምናበስረውና ይሄ ዋናው ጉዳይ ነው። ለዛ ደግሞ እንደ ቤተክርስቲያንም የተጣላብንን አደራ ስላለ መልእክቶችን በአጭር ጊዜ ውስጥ ለመናገር ይፈልጋለሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የ2017 ዓ.ም የሲቄ መጽሐፍ ቅዱስ ትምህርት ቤት ተመራቂዎችና አስመራቂዎች በሙሉ ከሁሉ በማስቀደም ለዚህ ታላቅ ቀን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አንበሪቾ ብላቴ ሲኖዶስን ወክዬ እንኳን አደረሳችሁ ሲል ታላቅ ደስታ ይሰማኛል። በመቀጠልም አስመራቂ ትምህርት ቤቱንና አጠቃላይ ሰራተኞችን እንዲሁም ቤተሰብ እና ወዳጆችን በሙሉ እንኳን አደረሳችሁ፣ እንኳን ደስ አለን፣ እንኳን ደስ አላችሁ። ከዚህ በመቀጠል ለተመራቂዎች የሚሆን ምክረ ሐሳቦችን እንደሚከተለው አቀርባለሁ። የሚያቀርበው ከመጽሐፍ ቅዱስ ነው። ዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 15 ካለው ክፍል በአንድ ሐሳብ ላይ ለእነዚህ ተመራቂዎች መልእክት ማስተላለፍ ይፈልጋሉ። መረባችሁን በስተቀኝ በኩል ጣሉ። ይህ ክፍል ደቀ መዛሙርቱ ከኢየሱስ ክርስቶስ ሞት በኋላ የገጠማቸውን ባዶነትና ተስፋ መቁረጥ ያሳያል። ጌታቸው አምላካቸው ከነሱ ከተለየ በኋላ ወደ ቀድሞ ስራቸው ማለትም አሳ ለማጥመድ ተመለሱ። ሰው ተስፋ ሲቆርጥ ሁሉን ነገር ትቶ ወደ ቀደማ ግብሩ ይመለሳል። በክርስትና ሕይወት ሐዋርያው ጳውሎስ እንደምን የኋላውን እየረሱ ወደፊት መዘርጋት ነው እንጂ ወደ ኋላ መመለስ ተገቢነት የለውም። ወንድሞቹ እኔ ገና እንዳልያዙት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊት ያለውን ለመያዝ እዘረጋለሁ። ፊልጵስዩስ ምዕራፍ 3 ቁጥር 13። በዓለም ካለው ይልቅ በእግዚአብሔር መንግሥት ያለው ይሻለኛል ብለው ከመረጡ በኋላ ወደ ኋላ መመለስ ባዶነትን እንጂ ሙላትን፣ ድካምን እንጂ ትርፍን፣ ማጣትን እንጂ ትርፍን ማግኘት አይቻልም። ደቀ መዛሙርት ላይ የታየው የተግባር ነበር። ደቀ መዛሙርቱ ያለ ኢየሱስ ሕይወታቸው ትርጉም እንደሌለው ተሰምቷቸዋል። ለረጅም ሌሊት ሲጥሩ ምንም ሳይዙ መቅረታቸው ይህንን ባዶነት በግልጽ ያሳያል። ኢየሱስ ክርስቶስ በሌለበት የሚደረግ ጥረት ሁሉ ከንቱ ነው። በሕይወታችን ውስጥ ኢየሱስ ክርስቶስ የከፈለልን ዋጋ ሳናስቀድም ስንቀር የምናደርጋቸው ነገሮች ሁሉ መጨረሻው ባዶነትና ተስፋ መቁረጥ ሊሆን ይችላል። ያለ እግዚአብሔር መኖር እንደ ሌሊቱ አሳን ለማጥመድ እንደሞከሩት ደቀ መዛሙርቱ ነው። ምንም ያህል ብንጥር ውጤት የለሽና ድካም ብቻ ይሆናል። ምንም እርሱን ትተን ተስፋ ቆርጠው ወደ ቀደማ ተግባራቸው ቢመለሱ የሥራው ባለቤት ባዶነታቸውን ሊሞላ ተገለጠ። ኢየሱስ ክርስቶስ በባሕር ዳር ሲቆም ደቀ መዛሙርቱ አላወቁትም ነበር። ነገር ግን እነሱ እንዲህ አላቸው፣ መረቡን በታንኳይቱ በስተቀኝ በኩል ጣሉት ታገኙማላችሁ ብሎ ሲነግራቸው ያለምንም ጥርጥር ታዘዙ። በዚህ ምክንያት እጅግ ብዙ ዓሣ ያዙ። ይህ ሐሳብ መታዘዝ በረከትን እንደሚያመጣ ያሳያል። ኢየሱስ በሕይወታችን ውስጥ ባልጠበቅነው መንገድ ሊገለጥልን ይችላል። የእርሱን ድምፅ ማወቅና መታዘዝ እጅግ አስፈላጊ ነው። እሱ የሚነግረንን ብናደርግ ምንም እንኳን ምክንያታዊ ባይመስልም የተትረፈረፈ በረከት እናገኛለን። የሐዋርያው ጴጥሮስ ፈጣን ምላሽና መታዘዝ ለእምነቱና ለፍቅሩ ምስክር ነውና ኢየሱስ ክርስቶስ ሁል ጊዜ ይቅር ለማለትና አዲስ ዕድል ለመስጠት ዝግጁ ነው።
በሕይወታችን ውስጥ ስህተት ብንሰራ እንኳን ተስፋ መቁረጥ የለብንም። ለምን ቢባል ወደ እርሱ ተመልሰን በፊቱ ይቅርታ ስንጠይቅ እሱ እንደገና ሊያነቀንና ለእሱ የሚሆን አዲስ ተልእኮ ሊሰጠን ይችላል። የእሱን ፍቅር መመሪያ መቀበል ሕይወታችንን ትርጉም ባለው መንገድ ይመራል። መረባችሁን በስተቀኝ በኩል ጣሉ በሚል ሐሳብ ለ2017 ዓመተ ምህረት ተመራቂዎች መልእክት ስናስተላልፍ የሚከተሉ ቁልፍ ሐሳቦችን እንድትይዙ ይወዳሉ። አንደኛው የእግዚአብሔር መመሪያ ወሳኝነት። ኢየሱስ ክርስቶስ መረቡን በታንኳይቱ በስተቀኝ ጣሉት ብሎ ሲነግራቸው ውጤቱ አስደናቂ ነበር። በራሳቸው ጥረት ሌሊቱን ሙሉ ምንም ማግኘት አልቻሉም። ይህ የእግዚአብሔር መመሪያ በሕይወታችን በአገልግሎታችን ውስጥ ምን ያህል አስፈላጊ እንደሆነ ያሳያል። አዳም የወደቀው የአምላኩን ፈቃድ ባለመፈጸም ነው። ከግብፅ ምድር በተዘረጋች ክንድ በኃይሉና በስልጣኑ ካወጣቸው በኋላ በምድረ በዳ የቀሩት የአምላካቸውን መመሪያ በማጣሳቸው። የእግዚአብሔርን መመሪያ መቀበል እጅጉን የበረከት ሰው ያደርጋል። በሕይወታችን ውስጥ ትክክለኛውን ውሳኔ ለማድረግና ስኬታማ ለመሆን የእግዚአብሔርን መመሪያ መጠየቅና መታዘዝ አለብን። በአገልግሎታችን፣ በስራችን፣ በትዳራችን፣ በቤተሰባችንና በሌሎች ሕይወታችን ዘርፎች የእሱን ፈቃድ እንፈልግ። ይህ ሲሆን ብቻ ነው ጤናማ እና ውጤታማ አገልግሎት ማገልገል የምንችለው። ሁለተኛ ያልተጠበቀ በረከት። ደቀ መዛሙርት ዓሣ እናገኛለን ብለው ሳይጠብቁ በኢየሱስ ትእዛዝ እጅግ ብዙ ዓሣ አገኙ። ይህ እግዚአብሔር ከምናስበውና ከምንጠብቀው በላይ በረከት ሊሰጠን እንደሚችል ያሳያል። ሐዋርያው ጳውሎስ እንግዲህ በእኛ እንደሚሠራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን ብለዋል በኤፌሶን መልእክት ላይ። እግዚአብሔር በሕይወታችን ውስጥ ባልጠበቅነው መንገድ በረከትን ሊሰጠን ይችላል። ተስፋ ሳንቆርጥ በእርሱ ላይ መታመንና የእሱን መመሪያ መከተል አለብን። ሶስተኛ ትክክለኛ አቅጣጫን አስፈላጊነት ነው። ኢየሱስ ክርስቶስ መረቡን በስተቀኝ እንዲጥሉ መምራቱ ትክክለኛ አቅጣጫ ምን ያህል አስፈላጊ እንደሆነ ያሳያል። በየትኛውም አቅጣጫ መረቡ ቢጥሉ ኖሮ ምንም ሊያገኙ አይችሉም ነበር። ሌሊቱንም ሲደክሙ ያደሩት በሌላ አቅጣጫ መረባቸውን ሲጥሉ ስላደሩ ነው። አሁን እሱ ትክክለኛውን አቅጣጫ ሰጥቷቸዋል። መረቡን በቀኝ በኩል መጣል የተትረፈረፈ በረከትን ያስገኛል። በሕይወታችን ውስጥ ስኬታማ ለመሆን ትክክለኛውን አቅጣጫ መምረጥ አስፈላጊ ነው። ምክር መጠየቅ፣ ማስተዋልን መፈለግና የእግዚአብሔርን ድምፅ ማዳመጥ ወደ ትክክለኛው መንገድ ይመራናል። የእምነትና መታዘዝ የድል ቁልፍ ነጥቦች ናቸው። ደቀ መዛሙርት የኢየሱስ ክርስቶስን ቃል በእምነት ሲቀበሉና ሲታዘዙ የተትረፈረፈው ምርት አገኙ። እምነት ያለ ሥራ የሞተ እንደሆነ ሁሉ መታዘዝ ያለ እምነት ደግሞ ትርጉም የለም። ሁለቱም አብረው ሲሰሩ ግን ድል ያመጣሉ። በሕይወታችን ውስጥ እግዚአብሔርን ማመንና ቃሉን መታዘዝ ለድል ያበቃናል። ምንም እንኳን ሁኔታ ተስፋ አስቆራጭ ቢመስሉም በእምነት መጽናትና የእሱን መመሪያ መከተል በመጨረሻ መልካም ፍሬ እንድናፈራ ያደርጋል። መረባችሁን በስተቀኝ በኩል ጣሉ የሚለውን ሐሳብ ቀጣይ ለምናደርገው አገልግሎት ጉዟችን ማወቅ እጅግ ጠቃሚ ነው። ውድ ተመራቂዎች፣ ይህ ምረቃ በሕይወታችሁ ውስጥ ሌላ አዲስ ክስተት ነው። ባለፉት 2 እና 3 ዓመታት ውስጥ ያጋጠማቸውን ሸክም እና የዕለት ተዕለት ፈተናዎችን በማሸነፍ የተሰጡትን ስራዎች ስለፈጸማችሁ ተመራቂዎችን ሁሉ ላመሰግናችሁ እወዳለሁ። ለወደፊት አገልግሎታችሁ ያላችሁን ግንዛቤ የሚያሰፉ አንዳንድ አዳዲስ ጽንሰ ሐሳቦችን እንዳገኛችሁ ግልጽ እንደሆነ አስባለሁ። መመረቅ ለእናንተ አገልግሎት የመጨረሻ ግብ አይደለም። አዲስ ራዕይና አዲስ ስልት ነው ያለው፣ ሌላ አዲስ እርምጃ ነው። ይህንን ግምት ውስጥ በማስገባት የወደፊት አገልግሎታችሁን ለመወጣት የሚከተሉ ኃላፊነቶችን እንዳለባችሁ ይወቁ። አንደኛ፣ ከበርካታ አቅጣጫዎች ባገኛችሁት እውቀት የእግዚአብሔርን ሕዝብ ለማገልገል ራሳችሁን ማዘጋጃት። ሁለተኛ፣ የእግዚአብሔርን ቃል በጥልቀት ለማስተማርና የቤተ ክርስቲያንን ጤናማ ትምህርት ለመጠበቅ ማዘጋጃት። ሶስተኛ፣ ምዕመናንን ከሐሰት ትምህርቶች ለመጠበቅ ማዘጋጃት። በመቀጠል የሚያጋጥሙ ፈተናዎች በቀጥታም ሆነ በተዘዋዋሪ ስልታዊ በሆነ መንገድ ለመወጣት መዘጋጃት።
የምታገለግሏቸው ምእመናን በሙሉ በእኩልነት ለማገልገልና ለመምራት መዘጋጃት፣ የቤተ ክርስቲያንን ምሰሶዎችን መጠበቅ፣ የእግዚአብሔርን ፍቅር ለሁሉም ማሳየት፣ በእግዚአብሔር ሕዝብ ፊት ትሑትና ቅን መሆን። በመጨረሻ በአገልግሎታችሁ ሁሉ ፍሬያማና ውጤታማ እንድትሆኑ እግዚአብሔር አምላክ ጸጋውን ያብዛላችሁ።